ኦኬ ወዲ ተመሮች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 5 ስለ ሁማን ቦዲ ሲስተም ፕላስ ኤግዛም ኩዌስችን ዊዝ አንሰር በአማርኛ ቱቶሪያል ፓርት 4 እየቀርባለሁ። So our tutorial is on new curriculum biology grade 12 unit 5 human body system plus exam question with answer tutorial part 4 in Amharic. So don't forget ይሄንን ቪዲዮ የሚታዩበት ጊዜ VPN ወይ ደግሞ ሳይፎን በመክፈት ማቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሳይፎን ከፍታችሁ ይሄንን ቪዲዮ የሚታዩት ከሆነ ጥሩ ስፒድ ያለው ኢንተርኔት ስለምታገኙ እንደዛውም ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ ስለዚህ VPN ደግሞ ሳይፎን በማጠቀም እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሆኑ እንዳትረሱ። ይሄንን ቪዲዮ ላይክ ሰብስክራይብ አድርጋችሁ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ከሆናችሁ እኔም የመለቁት ነገር ቶሎ እናንተ ጋር ስለሚደርስ ስለዚህ ላይክ እና ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሆኑ እንዳትረሱ። So let us start our tutorial on biology grade 12 unit 5 human body system plus exam question with answer tutorial part 4 in Amharic. So let us start. Okay, unit 5 is about human body system. ምዕራፍ 5 ስለ human body system ነው። ስለዚህ እዚህ ላይ ዛሬ ቱቶሪያል ፓርት 4 ላይ የምናየው about synapse ስለ synapse እናያለን and also structure of the synapse እንደዛውም የሳይናፕስ ስትራክቸር ምን እንደሚመስል እናያለን and also synaptic transmission እንደዛውም synaptic transmission ምን እንደሆነ እናያለን the process of synaptic transmission እንደዛውም የሳይናፕቲክ transmission ሂደት ምን ይመስላል ምን እናያለን and also neurotransmitters ምን እንደሆነ እናያለን and also exam question with answer እንደዛውም የፈተና ጥያቄዎች ከነማልሳቸው እናያለን ማለት ነው። So at the end of this section you will be able to ስለዚህ ከዚህ ትምህርት መጨረሻ በኋላ ከእናንተ የሚጠበቀው ምንድነው? አንደኛ you must have to define the synapse synapse ምን እንደሆነ መግለጽ አለባችሁ and also explain the structure of synapse እንደዛውም የሳይናፕስ ስትራክቸሮችን ትገልጻላችሁ ማለት ነው and also give detailed synaptic transmission የሳይናፕቲክ ትራንስሚሽን ሂደት በጥልቅ ወይ በዲቴል ትገልጻላችሁ ማለት ነው and also explain neurotransmitters እንደዛውም neurotransmitters ምን እንደሆነ ትገልጻላችሁ and also give answer for the question እንደዛውም እኔም እዚህ ላይ የምሰራቸው ጥያቄዎች ፓውዝ በማድረግ በራሳቸው መልስ ትሞክራላችሁ ማለት ነው። so let us see one by one. What we see is the title one is synapse ዛሬ ስለ synapse ነው በሰፊ የምናየው ማለት ነው። Synapse is a gap or a space between one neuron and another begins. Synapse ማለት የሁለቱ ኒውሮኖች መሃል ያለው ስፔስ ማለት ነው። ጋፑ ሁለቱ ኒውሮኖች መሃል ላይ ያለው የአንዱ መጨረሻ ላይ የአንዱ መነሻ መሃል ላይ ያለችው ቦታ ሳይናፕስ ትባላለች ማለት ነው። Most neuron to neuron synapse involve a connection between axon terminal of one neuron or presynaptic neuron and dendrite cell body or sometimes axon of another neuron which is known as postsynaptic neuron. ብዙ ኒውሮን ቱ ኒውሮን ሳይናፕስ የምንላቸው ኮኔክሽናቸው ፕሪሳይናፕቲክ እና ፖስት መሃል ላይ ያለው ሳይናፕስ እዚህ መሃል ላይ አለ ማለት ነው። ስለዚህ የአንዱ ኒውሮን መጨረሻ አክሶን ተርሚናል ሲሆን የአንዱ መነሻ ደንድራይት ሊሆን ይችላል ሴል ቦዲ ሊሆን ይችላል ኢቭን አንዳንዴ አክሰንም ሊሆን ይችላል ማለት ነው። The electrical impulse that travel along the neuron cannot leap the gap or synapse. ስለዚህ ኤሌክትሪካል ኢምፐልስ ከአንድ ኒውሮን ወደ ሌላ ኒውሮን ለማሻገር ስፔስ አለ። ስለዚህ ይሄንን ስፔስ በቀላሉ ማለፍ አይችልም ማለት ነው። So therefore when the impulse arrives at the end of a neuron chemicals are released. ስለዚህ ይሄንን ሳይናፕስ ማሻገር ስለማይችል ነርቭ ኢምፐልስ መጨረሻ የአንዱ ኒውሮን መጨረሻ ሲደርስ ኬሚካሎች ያቺ ስፔስ ላይ ይለቀቃሉ ማለት ነው። These chemical transmitters is called neurotransmitters across the synapse and are picked up by special receptor cell in the end of next neuron. ስለዚህ እነኚህ ኬሚካሎች ኒውሮትራንስሚተር የሚባሉ ሳይናፕስ ላይ ሪሊዝድ የሚሆኑ ናቸው። ስለዚህ በሪሴፕተር ሴል ቀጣይ ኒውሮን ላይ ያለው ጋራ ባንድ በማድረግ ነርቭ ኢምፐልስ እንዲተላለፍ ያደርጋል ማለት ነው።
in turn this start up chemical impulse, electrical impulse, which then travel along the next neuron. This is how impulse pass from one neuron to another neuron. ስለዚህ ኒውሮትራንስሚተሩ ኬሚካሉ ሳይናፕስ ላይ ሪሊዝ ሲሆን ኤሌክትሪካል ኢምፐልስ ወይ ደግሞ የነርቭ ኢምፐልስ በቀላሉ ወደ ኔክስት ኒውሮን ይተላለፋል ማለት ነው። ይሄ ከአንድ ኒውሮን ወደ ሌላ ኒውሮን ነርቭ ኢምፐልሱን ፓሲንግ ወይ ደግሞ የሚተላለፍበት መንገድ የሚያሳይ ነው ማለት ነው። The other is structure of synapse. ሌላ የሳይናፕስ ስትራክቸር ነው። synapse has three main parts. synapse ሶስት ዋና ፓርቶች አሉ። እነሱም ፕሪሳይናፕቲክ ኒውሮን፣ ሳይናፕቲክ ክሊፍ ኤንድ ፖስት-ሳይናፕቲክ ኒውሮን ይባላሉ ማለት ነው። ይሄ ፕሪሳይናፕቲክ ኒውሮን የምንለው አክሲዮን ተርሚናል ብለን የምንጠራው ነው። ይሄ ስፔሱ ሁለቱ ኒውሮኖች መሃል ላይ ያለው ሳይናፕቲክ ክሊፍ ይባላል። ቀጣይ ሪሴፕተር ሴሎች አሉና ኒውሮትራንስሚተር ሲለቀቅ ባንድ የሚያደርገው ሪሴፕተር ያለው ፖስት ሳይናፕቲክ ሴል ይባላል ማለት ነው። ወይም ፖስት ሳይናፕቲክ ኒውሮን ይባላል ማለት ነው። ባዶ ቦታ እዚህ መሃል ላይ ያለችው ፓርቱ ሳይናፕቲክ ክሊፍ ነው። ይሄ በላይኛው ፓርቲ ያለው ፕሪሳይናፕቲክ ሴል ይባላል ማለት ነው፣ ወይ ኒውሮን ይባላል። ፕሪሳይናፕቲክ ኒውሮን is the neuron that send signal. ፕሪሳይናፕቲክ ኒውሮን የምንለው ሲግናሉን የሚልክ ሆኖ ማለት ነው። ሲግናል አክሽን ፖቴንሻል የሚልክ ሆኖ ወይ ደግሞ አክሽን ፖቴንሻል ወደ አክሲዮን ተርሚናል የሚልክ ነው ማለት ነው። ወይ ደግሞ የመጨረሻ አክሲዮን ተርሚናል የፕሪሳይናፕቲክ ሴል የምንለው ነው ማለት ነው። ሲግናሉን የሚልክ ነው። The axon terminal of the presynaptic neuron which conducts its action potential toward the synapse and in slight swelling the synaptic nerve. Axon terminal presynaptic neuron የአክሲዮን ተርሚናል ወይ ደግሞ ፕሪሳይናፕቲክ ኒውሮን የምንለው መጨረሻ ላይ አክሽን ፖቴንሻል ወደ ሳይናፕስ የሚልክ መጨረሻ ላይ ያበጠ የሚመስል ስትራክቸር ነው ማለት ነው። It is axon end in synaptic nerve or axon terminal which contains a synaptic vesicles that store a specific chemical messenger that is known as neurotransmitter that has synthesized and packed by presynaptic neuron. አክሲዮን ተርሚናሉ ወይ ደግሞ መጨረሻው አክሲዮን ኢንዱ በውስጡ ሳይናፕቲክ ኖብ አለው። ሳይናፕቲክ ኖብ ደግሞ ምን አለው? ሳይናፕቲክ ቬዚክል አለው። ይሄ ሳይናፕቲክ ቬዚክል ስራ ምንድነው? ስፔሲፊክ ኬሚካል ሜሴንጀር ወይ ኒውሮትራንስሚተር ስቶር ለማድረግ ይጠቅማል ማለት ነው። እነኚህ ኒውሮትራንስሚተር በሳይናፕቲክ ፕሪሳይናፕቲክ ኒውሮን የተመረቱና ፓክድ የሆኑ ናቸው ማለት ነው። ሌላ ቮልቴጅ ጌትድ ካልሽየም አዮን ቻናል አለው። ይሄ ነርቭ ኢምፐልሱ አራፍ ሲደርስ የሚከፈት ቻናል ነው። and also there is mitochondria that provide energy for neurotransmitter release. እንደዛውም ማይቶኮንድሪያ ደግሞ ኢነርጂው ኒውሮትራንስሚተር እንዲለቀቅ ኤነርጂ የሚሰጥ ነው ማለት ነው። The presynaptic neuron conduct action potential toward the synapse. ስለዚህ presynaptic neuron ስራው ምንድነው? action potential ወደ synapse conduct ማድረግ ነው ማለት ነው። The second one is synaptic cleft ነው. is the space between presynaptic and postsynaptic neuron. ባዶ ቦታ presynaptic neuron እና postsynaptic neuron መሃል ላይ ያለው ባዶ ቦታ synaptic cleft ይባላል ማለት ነው። The two neurons come close but do not touch. ሁለቱ ኒውሮኖች የተቀራረቡ ናቸው ግን ታች አልተደራረጉም። ስለዚህ መሃላቸው ስፔስ አለ ማለት ነው። The electrical impulse cannot cross the gap directly. ስለዚህ electrical impulse directly ይሄንን ስፔስ ወይ ጋፑን ማለፍ አይችልም። So neurotransmitter must diffuse across this space. ስለዚህ ኒውሮትራንስሚተሮች እዚህ ቦታ ባዶ ቦታ ላይ በመለቀቅ ነርቭ ኢምፐልሱ እንዲተላለፍ ያደርጋሉ ማለት ነው። The third one is postsynaptic neuron. ሶስተኛ part of synapse የምንለው postsynaptic neuron ነው። This is neuron that receives signal. ሲግናሉን የሚቀበል ኒውሮን ነው ማለት ነው። It is membrane contains
receptor proteins that bind neurotransmitters and initiate response and ion channel that open or close in response እነኚህ የፖስት-ሳይናፕቲክ ኒውሮኖች ሴል ሪሴፕተር ፕሮቲኖች ከራሳቸው ሰርፌስ ላይ አለው ስለዚህ እነኚህ ሪሴፕተር ፕሮቲኖች ከኒውሮትራንስሚተር ከፕሪሳይናፕቲክ ኒውሮን የሚለቀቀው ፕሪሳይናፕቲክ ኒውሮትራንስሚተር ጋራ ባንድ በማድረግ ሪስፖንሱ ኢኒሺየት እንዲሆን ያደርጋሉ ዘን አዮን ቻናል የሚያስፈልግ ከሆነ ይከፈታል አላስፈላጊ ነገር ከሆነ ደግሞ ይዘጋል ማለት ነው depending on the neurotransmitters postsynaptic neuron may be stimulated or excited and inhibited or prevented from firing ስለዚህ ኒውሮትራንስሚተር ላይ ዲፔንድ በመሆን ፖስት-ሳይናፕቲክ ሲሙሌትድ ሊሆን ይችላል ወይ ደግሞ መልእክቱን ማቀበል ማለት ነው ኢንሂቢትድ መልእክቱን ወደ ከራሱ ማከላከል ሊሆን ይችላል ማለት ነው ሁለት አንድ ነው the process by which impulse in the presynaptic neuron signal to postsynaptic cell result in synaptic transmission ስለዚህ ነርቭ ኢምፐልስ ከፕሪሳይናፕቲክ ኒውሮን ሲግናል ወደ ፖስት-ሳይናፕቲክ ሴል የሚተላለፍ ሳይናፕቲክ ትራንስሚሽን ይባላል ማለት ነው so the other synaptic transmission is the process by which an impulse in presynaptic neuron signal to the postsynaptic cell synaptic transmission ማለት ነርቭ ኢምፐልሱ ከፕሪሳይናፕቲክ ኒውሮን ወደ ፖስት-ሳይናፕቲክ ሴል የሚተላለፍ ሂደት ሳይናፕቲክ transmission ይባላል ማለት ነው means that the nerve impulse when it arrive presynaptic neuron then it travel to synaptic released to send to synaptic cleft then to postsynaptic neuron ስለዚህ አንድ መጀመሪያ አክሽን ፖቴንሻል ፕሪሳይናፕቲክ ኒውሮን ከደረሰ በኋላ ወደ ሳይናፕቲክ ክሌፍት ይለቀቃል ዘን ኒውሮትራንስሚተሮችን በማጠቀም ሳይናፕቲክ ክሌፍት ላይ ዘን ኒውሮትራንስሚተሮች ከፖስት-ሳይናፕቲክ ሪሴፕተር ጋር ባንድ የሚያደርጉበት ጊዜ ከዛ በኋላ ነርቭ ኢምፐልሱ ወይ አክሽን ፖቴንሻሉ ወደ ቀጣይ ኒውሮን ይተላለፋል ማለት ነው synaptic transmission is always ensure one way communication ሁልጊዜ ሳይናፕቲክ ትራንስሚሽን አንድ መንገድ ኮሙኒኬሽን ብቻ ነው ሹር የሚያደርገው ማለት ነው ምክንያቱም አንደኛ only presynaptic neuron has synaptic vesicles and only postsynaptic neuron has receptor synaptic vesicle ያለው presynaptic neuron ብቻ ስለሆነ ነው አንዱ one way communication ያደረገበት ሌላው ምክንያት receptor ሴሎች ያለው postsynaptic neuron ብቻ ስለሆነ ስለዚህ synaptic transmission will always one way communication ነው ማለት ነው the process of synaptic transmission ስናይ ሂደቱ synaptic transmission ምን ውስጥ ያልፋል ብለን ስናይ first action potential reach axon terminal መጀመሪያ action potential axon terminal ካደረሰ በኋላ then it cause voltage gated calcium ion channel open then calcium ion channel እንዲከፈት ያደርጋል ማለት ነው on the third step calcium ion enter the axon terminal ስለዚህ ሶስተኛ ላይ calcium ion channel ሲከፈት calcium ion ወደ axon terminal ይገባል ማለት ነው ወደ axon terminal ሲገባ ኒውሮትራንስሚተር እንዲለቀቅ ያደርጋል ማለት ነው then እዚህ ላይ ሳይናፕቲክ ቬዚክሎች ምን ያደርጋሉ ከሴል ፕሪሳይናፕቲክ ሴል ጋራ ባንድ ፉዝ በማድረግ ኒውሮትራንስሚተር ይለቀቃል ማለት ነው ኒውሮትራንስሚተር በኤግዞሳይቶሲስ ሂደት ነው የሚለቀቀው ዘን ኒውሮትራንስሚተርስ ባንድ ቱ ፖስት-ሳይናፕቲክ ሪሴፕተር ከዛ በኋላ የተለቀቀው ኒውሮትራንስሚተር ከፖስት ሴል ሪሴፕተር ጋራ ባንድ ያደርጋል ዘን ነርቭ ኢምፐልስ በቀላሉ በዚሁ ይተላለፋል ማለት ነው ኒውሮትራንስሚተርስ ሪሙቭድ ፍሮም ሳይናፕቲክ ክሊፍት ዘን መጨረሻ ላይ ኒውሮትራንስሚተሮች ከሳይናፕቲክ ክሊፍት ሪሙቭድ ይሆናሉ ወይ ይጠፋሉ ማለት ነው the postsynaptic transmission በሰፊው ስናይ አክሽን ፖቴንሻል axon terminal ሲደርስ ስለ ፕሮሰሱ እንዲጀምር ያደርጋል ማለት ነው the process began when action potential travel down the axon and reach the axon terminal of the presynaptic neuron action potential
ወደ አክሶን ተርሚናል ከደረሰ በኋላ ፕሪሳይናፕቲክ ኒውሮን ይደርሳል ማለት ነው። ዘን ቮልቴጅ ሴንሲቲቭ ካልሲየም አዮን ቻናል ይከፈታል ማለት ነው። The arrival of action potential causes calcium ion channel in presynaptic membrane to open and calcium diffuse inward from the extracellular fluid. ካልሲየም አዮን ቻናል ሲከፈት ካልሲየም አዮን ውጭ ላይ ያለው ኤክስትራሴሉላር ፍሉይድ ውስጥ ያለው ወደ ውስጥ ይገባል ማለት ነው። then calcium ion ion entering the axon terminal, the increased calcium concentration inside the cell initiates the serious event that fuse synaptic vesicles with cell membrane. ካልሲየም አዮን ወደ ውስጥ ከገባ ካልሲየም አዮን ኮንሰንትሬሽን ይጨምራል። ካልሲየም አዮን በሴል ውስጥ ኮንሰንትሬሽኑ ሲጨምር ሳይናፕቲክ ቬሲክል ከሴል ሜምብሬን ጋር ፉዝ እንዲያደርግ ያደርጋል ማለት ነው። ዘን ሳይናፕቲክ ቬሲክልስ ከሴል ሜምብሬን ጋር ፉዝ ሲያደርግ ኒውሮትራንስሚተር is released by exocytosis. The fused vesicles release their neurotransmitters molecules into synaptic cleft by exocytosis. ከዛ በኋላ ቬሲክሉ ከሴል ሜምብሬን ጋር ፉዝ ካደረገ ኒውሮትራንስሚተር ወደ ሳይናፕቲክ ክሌፍት በኤግዞሳይቶሲስ ሂደት ይለቀቃል ማለት ነው። The visual neurotransmitters bind to postsynaptic receptor. አምስተኛ ስቴፕ ላይ ኒውሮትራንስሚተሮች ወደ ሳይናፕቲክ ክሌፍት የተለቀቁ ፖስtsynaptic ሪሴፕተሮች ጋራ ባንድ ያደርጋሉ። The neurotransmitters diffuse across the synaptic cleft and bind to a specific postsynaptic receptor on the membrane of receiving cell. So ኒውሮትራንስሚተር ከኒውሮትራንስሚተር የተለቀቀው ኒውሮትራንስሚተር ከሪሴፕተር ሴሎች ጋራ ባይንድ ሲያደርግ ኤግዛይተሪ ወይ ደግሞ ኢንሂቢተሪ ሴል ፖስtsynaptic ሴል ሊያጋጥመው አሁን ቻናል እዚህ ኤግዚት ሊያደርግ ይችላል ወይ ደግሞ ኢንሂቢት ሊያደርግ ይችላል ማለት ነው። ኤግዛይቲ ከሆነ ይከፍታል ሞር ኢምፐልስ እንዲገባ ያደርጋል ማለት ነው። ኢንሂቢተሪ ከሆነ ደግሞ ይዘጋል ማለት ነው። So if it is excitatory postsynaptic potential ከሆነ ኒውሮን ፋይሪንግ እንዲቀጥል ያደርጋል ፕሮሞት ያደርጋል ማለት ነው። if it is inhibitory postsynaptic potential ከሆነ ደግሞ ኒውሮን ፋይሪንግ ብሎክ ያደርጋል ማለት ነው። on the sixth step neurotransmitters are removed from synaptic cleft. ስድስተኛው ስቴፕ ላይ ኒውሮትራንስሚተሮች ከሳይናፕቲክ ክሌፍት ሪሙቭድ ይሆናሉ ማለት ነው። to prevent continuous stimulation, neurotransmitters are quickly removed from the synaptic cleft. Continuous stimulation እንዳይኖር ኒውሮትራንስሚተሮች quickly ከሳይናፕቲክ ክሌፍት ከዚህ ባዶ ስፔስ ቦታ ላይ ምን ይሆናል ማለት ነው ሪሙቭድ ይሆናሉ ማለት ነው። this happens through three methods. ስለዚህ ኒውሮትራንስሚተር ሪሙቫል ፍሮም ሳይናፕቲክ ክሌፍት በሶስት ሜተዶች ናቸው ማለት ነው። እነሱ አንደኛ by reuptake being pumped back into the presynaptic terminal, and the second one is by degradation being breakdown by the enzyme, and the third one is by diffusion simply drifting away from the synapse. ስለዚህ በሶስት ሜተዶች ኒውሮትራንስሚተር ከሳይናፕቲክ ክሌፍት ሪሙቭድ ይሆናሉ ማለት ነው። አንደኛ by reuptake ነው፣ ሁለተኛ degradation ነው፣ ሶስተኛ diffusion ነው ማለት ነው። The other is neurotransmitters. Neurotransmitters are often referred to as body chemical messenger. ኒውሮትራንስሚተሮች የቦዲ ኬሚካል ሜሴንጀር ተብለው የሚታወቁ ናቸው ማለት ነው። They are used by nervous system to transmit message between neuron or from neuron to muscle. እነኚህ ኒውሮትራንስሚተሮች በነርቭ ሲስተም የሚጠቀሙት ሜሴጅ ትራንስሚት ለማድረግ ከኒውሮን ወደ ኒውሮን ወይ ደግሞ ከኒውሮን ወደ መስል መልእክት እንዲተላለፍ ለማድረግ በነርቭ ሲስተም ይጠቀማሉ ማለት ነው። አሲታይል ኮላይን is an abundant neurotransmitter in human body. ሰውነት ውስጥ አሲታይል ኮላይን የምንለው በብዛት የሚገኘው ኒውሮትራንስሚተር ኬሚካል ነው ማለት ነው። it is found in both central nervous system and peripheral nervous system. እሱም በሴንትራል ነርቭ ሲስተም እንደዛም በፔሪፌራል ነርቭ ሲስተም ውስጥም በሁለቱም ውስጥ የሚገኝ ኬሚካል ነው ማለት ነው። a neurotransmitter can be excitatory
excitatory postsynaptic potential or inhibitory postsynaptic potential ሊሆን ይችላል ማለት ነው። ከሁለቱ አንድ ሊሆን ይችላል ማለት ነው። excitatory postsynaptic potential or excitatory transmitter promote the generation of action potential or electrical impulse signal in receiving neuron. excitatory postsynaptic potential የሚሆን ከሆነ አክሽን ፖቴንሻል ትራንስሚተሩ እንዲቀጥል ያደርጋል ማለት ነው። ኒውሮን ሪሲቭ ፖስtsynaptic ኒውሮን ሪሲቭ ያደርጋል ማለት ነው መልእክቱን። ስለዚህ ኤግዚቢተሪ ከሆነ አክሽን ፖቴንሻል እንደቀጠለ ይላካል ማለት ነው። ኢንሂቢተሪ postsynaptic potential የሚሆን ከሆነ ይሄ ኢንሂቢተሪ ትራንስሚተር ፕሪቨንት ያደርጋል ወይ ነርቭ ኢምፐልስ እንዳይለቀቅ ወይ ደግሞ ፋይሪንግ እንዳይሆን ይከለክላል ማለት ነው። whether a neurotransmitter is exhibitory or inhibitory it depends on receptor it bind to. ስለዚህ አንድ ኒውሮትራንስሚተር ኤግዚቢተሪ ኦር ኢንሂቢተሪ ለመሆን እሱ ባይንድ የሚያደርገው ሪሴፕተር ላይ ዲፔንድ ይሆናል ማለት ነው። ዛሬ ሲግናል ትራንስሚሽን ስሩ ሳይናፕስ ውስጥ ሲግናል እንዴት ይተላለፋል ብለን ስናይ መጀመሪያ አንድ ኒውሮን አለ። ይሄ አንድ ኒውሮን ወደ ቀጣይ ኒውሮን አክሽን ፖቴንሻል ወይ ነርቭ ኢምፐልስ ለማስተላለፍ መሃላቸው ምን አለ? ሳይናፕስ አለች። ሳይናፕስ የምንለው ባዶ ቦታ ጋፕ አለ ማለት ነው። ይሄን ጋፕ አልፎ ለማለፍ ኒውሮ ትራንስሚተር ኬሚካል ያስፈልጋል። አንደኛው አክሽን ፖቴንሻል ሪችስ አክሶን ተርሚናል አክሽን ፖቴንሻል መጥቶ አክሶን ተርሚናል ላይ ሲደርስ ለማስተላለፍ ቮልቴጅ ጌት ካልሲየም አዮን ቻናሎች ይከፋታሉ። ከዛ ካልሲየም አዮን ቻናሎች የሚከፋቱበት ጊዜ ካልሲየም ወደ አክሶን ተርሚናል ይገባል ማለት ነው። ወደ አክሶን ተርሚናል ከገባ ሳይናፕቲክ ቬሲክል ከፕሪሳይናፕቲክ ሴል ሜምብሬን ጋራ ፉዝ እንዲያደርግ ያደርጋል። ይሄ ሳይናፕቲክ ቬሲክሎች ኒውሮትራንስሚተር ስትሮኑ ስላሉ ፉዝ ሲደረግ ምን ያደርጋሉ ማለት ነው? ኒውሮትራንስሚተሩን ወደ ሳይናፕስ ይለቃሉ ማለት ነው። ኒውሮትራንስሚተር ወደ ሳይናፕስ የሚለቀቅበት ጊዜ ኒውሮትራንስሚተር ሄዶ ምን ያደርጋል ማለት ነው? ከፖስtsynaptic ሪሴፕተሮች ጋር ባንድ ያደርጋል። ባንድ ሲያደርግ ነርቭ ኢምፐልሱ ከኒውሮን ወደ ኒውሮን ይተላለፋል ማለት ነው። ከዛ መጨረሻ ላይ ስድስተኛ ስቴፕ ላይ ኒውሮትራንስሚተሮች ከሳይናፕቲክ ክሊፍት ሪሙቭድ ይሆናሉ ማለት ነው። ሲሙሌሽን እንዳይቀጥል ማለት ነው። Question number 1. The nerve impulse is transmitted from one neuron to another by neurotransmitter at the what? A axon, B cell body, C synapse, D myelin sheath. nerve impulse ከአንድ ኒውሮን ወደ ሌላ ኒውሮን ለማስተላለፍ ኒውሮትራንስሚተር የት ይጠቀማል ነው ጥያቄው። so that should be C synapse. Synapse is a tiny gap between neurons where neurotransmitters are released to pass the signal to the next cell. Axon is the long cable that carry electrical signal within the single neuron. Cell body is a center of neuron that contains nucleus and it is process information but does not transmit it between cells. Myelin sheath is a fat insulating around the axon that simply speed up electrical signal. So that should be perfectly seen. Question number 2. In the nervous coordination system, which of the following statement explains synapse? የ2015 ጥያቄ ነው። ይሄ ደግሞ በነርቭ ኮኦርዲኔሽን ሲስተም ውስጥ ስለ ሳይናፕስ በትክክል የተገለጸው የትኛ ነው ይለናል። A. chemical that transmit nerve impulse across the nervous system. B. part of skull that enclose brain for purpose of protection. C. junction between two neuron and the muscles. D. short term change in action electrical potential on the surface of cell. So that should be C. Synapse is a junction between two neuron and the muscles. Means that a synapse is defined as what? A specialized junction or gap where nerve impulse is transmitted from one neuron to another or from a neuron to an effector
cell like muscle or gland. A. Describe about neurotransmitters. B. Describe about the skull or cranium that protect the brain. D. Describe about action potential. So that should be C. Question number 3. Which one of the following statement is an acceptable justification of the importance of synapse? ከሚከተለው አረፍተ ነገሮች ውስጥ ስለ ሳይናፕስ ጥቅሙ በትክክል የገለጸው የትኛ ነው ይለናል። የ2016 ጥያቄ ነው። ኤ ፋሲሊቴተር ኦፍ ሪቨርስ ፍሎ ኦፍ ኒውሮትራንስሚተር ኬሚካል ኢን ኒውሮንስ። ቢ ሜካኒዝም ኦፍ ፕሮቴክቲንግ አክሲን ፍሮም ኤክስተርናል ዳሜጅ። C. A connection between appendage of consecutive neuron. D. A conductor of action potential toward the end of dendrite. ስለዚህ ስለ ሳይናፕስ ጀስቲፊኬሽን በትክክል ኢምፖርታንስ የተገለጸው ሲ ላይ ያለው ነው። A connection between appendage of consecutive neuron የሚል ነው ማለት ነው። So that should be C. Means that synapse is a junction between two neurons where electrical or chemical signals are transmitted. The role of synapse in connecting axon terminal of one neuron to the dendrite of another neuron or axon to dendrite or between neuron and the muscles. ላለው ኒውሮትራንስሚተር ፎርወርድ ነው የሚሄድ እንጂ ባክወርድ አይሄድም። ስለዚህ ሳይናፕስ ሪቨርስ ፍሎውን ሰፖርት አያደርግም ማለት ነው። ቢል ያለው ስለ ማሌን ሺት ነው። አክሲዮን ፕሮቴክት የሚያደርገው ማሌን ሺት ነው፣ ሳይናፕስ አይደለም ማለት ነው። ዲል ያለው ስለ አክሽን ፖቴንሻል ወደ አክሲዮን ትራቨል የሚገልጽ ነው። ስለ ሳይናፕስ አይደለም ማለት ነው። ስለዚህ መልሱ በትክክል ሲ ነው ማለት ነው። Question number 4. Which one of the following ions are used to facilitate the release of the neurotransmitter to synaptic cleft before binding to postsynaptic receptor? ከሚከተሉ አይኖች ኒውሮትራንስሚተር ወደ ሳይናፕቲክ ክሌፍት እንዲለቀቅ የሚያደርጉ ፋሲሊቴት የሚያደርጉ አዮኖች ፖስtsynaptic receptor ጋራ ባንድ ሳያደርግ በፊት ኒውሮትራንስሚተር ወደ ሳይናፕቲክ ክሌፍት እንዲለቀቅ የሚያደርጉ ፋሲሊቴት የሚያደርጉ የትኛው አዮን ነው ይለናል። ኤ ፖታሺየም አዮን፣ ቢ ካልሲየም አዮን፣ ሲ ሶዲየም አዮን፣ ዲ ማግኔሽየም አዮን። ሶታሽ ቢ ካልሲየም አዮን ነው ማለት ነው። አሁን ቀደም እንደተናገር ነው ካልሲየም አዮን ወደ ፕሪሳይናፕቲክ ተርሚናል ሲገባ ሳይናፕቲክ ቬዚክሉ ከሴል ሜምብሬን ጋር ፉዝ እንዲያደርግ ያደርጋል። ዘን ከዛ በኋላ ኒውሮትራንስሚተር ቬዚክሎች ኒውሮትራንስሚተር ሪሊዝ ያደርጋሉ ወደ ሳይናፕቲክ ክሌፍት ማለት ነው። ስለዚህ መልሱ በትክክል ቢ ነው ማለት ነው። ሶዲየም አዮን ዲፖላራይዜሽን እንዲካሄድ ያደርጋል፣ ኒውሮትራንስሚተር እንዲለቀቅ ሳይሆን ማለት ነው። ፖታሺየም አዮንም ሪፖላራይዜሽን እንዲከሰት ያደርጋል፣ ኒውሮትራንስሚተር እንዲለቀቅ አያደርግም ማለት ነው። ማግኔዥየም አዮን ዳይሬክትሊ ሳይናፕቲክ ትራንስሚሽን ላይ አይሳተፍም። so that should be perfectly B. Question number 5. The gap between two neurons where neurotransmission occurs is called. ጋፑ ባዶ ቦታ ሁለቱ ኒውሮን መሃል ላይ የሚገኝ ጋፕ ኒውሮትራንስሚተር የሚለቀቅበት ቦታ ምን ይባላል ይላል። ኤ ሳይናፕቲክ ክሌፍት፣ ቢ ኖድ ኦፍ ራኒቨር፣ ሲ አክሲዮን ተርሚናል፣ ዲ ማሌን ሺት። so that should be A. synaptic cleft ነው የሚባለው ማለት ነው። synaptic cleft is a tiny space between presynaptic and postsynaptic neuron where neurotransmitters occurs. Node of Ranvier helps solitary conduction not synapse. Axon terminal release neurotransmitters but not the gap. Maleen sheet insulating axon not it involved in the synaptic gap. So that should be A. Question number 6. Which one of the following neurons that send signal and release neurotransmitter at synaptic cleft in the process of synaptic transmission? ከሚከተሉት ኒውሮን አይነት ሲግናል የሚልክና ኒውሮትራንስሚተር ወደ ሳይናፕቲክ ክሌፍት ሪሊዝ የሚያደርግ በሳይናፕቲክ ትራንስሚሽን ሂደት የትኛው ኒውሮን አይነት ነው ይለናል። ሶ ኤ postsynaptic neuron, B presynaptic neuron, C motor neuron, D sensory neuron. So that should be B presynaptic neuron ነው ማለት ነው። So presynaptic neuron send signal and release neurotransmitters at synaptic cleft in the process of synaptic transmission. So that should be B. postsynaptic neuron ሲግናሉን ማቀበል ነው እንጂ
ሲግናሉን ማላክ አይደለም ማለት ነው። ኒውሮ ትራንስሚተርም ከኒውሮ ትራንስሚተር ጋራ ባንድ ማድረግ ነው እንጂ ኒውሮ ትራንስሚተር ሪሊዝ የሚያደርግ አይደለም ማለት ነው። ሞተር ኒውሮን እና ሴንሰሪ ኒውሮን ሳይናፕቲክ ትራንስሚሽን ውስጥ አይሳተፉም። ሶ that should be B. Question number 7. When an action potential reaches the axon terminal, the sudden influx of calcium ions triggers a series of events that result in fusion of synaptic vesicles with the cell membrane. By which process are the neurotransmitters then released into synaptic cleft? Action potential axon terminal የሚደርስ ጊዜ ካልሲየም አዮን ወደ አክዞን ተርሚናል እንዲገባና ሳይናፕቲክ ቬሲክል ከሰል ሜምብሬን ጋር ፉዝ በማድረግ ኒውሮትራንስሚተር ይለቃል። ስለዚህ ይሄ ኒውሮትራንስሚተር በምን ሂደት ወደ ሳይናፕቲክ ክሌፍት ይለቀቃል ይላል። ኤ ኤግዞሳይቶሲስ፣ ቢ ኢንዶሳይቶሲስ፣ ዲ ሲ ዲቪዥን፣ ዲ ኦስሞሲስ። ሶ that should be A exocytosis ነው ማለት ነው። means that exocytosis is the process where vesicles fuse with cell membrane to release a neurotransmitter into synaptic cleft. In endocytosis is a reverse process. Division is how it explains how neurotransmitter travel after the release. Osmosis is not related to transport of neurotransmitter, so that should be A. Question number 8. What triggers synaptic vesicle to fuse with presynaptic membrane? Synaptic vesicle ከፕሪሳይናፕቲክ ሜምብሬን ጋራ ፉዝ እንዲያደርግ የሚያደርገው ኮዙ የትኛው ነው? ኮዙ ሊሆን የሚችለው የትኛው ነው ይላል። ኤ ሶዲየም ኢንፍላክስ፣ ቢ ፖታሺየም ኤክስፍላክስ ኢፍላክስ፣ ሲ ኤቲፒ ሃይድሮላይሲስ፣ ዲ ካልሲየም ኢንፍላክስ ነው። ሶ that should be ዲ ካልሲየም ኢንፍላክስ ነው። means that calcium ions entering the axon terminal is the key trigger for vesicle fusions. Sodium influx is involved in action potential, not neurotransmitter release. Potassium influx involved in action potential, not neurotransmitter and also release. ATP is needed generally, but not triggering, so that should be D. Question number 9. A neurotransmitter that makes postsynaptic neuron more likely to fire cause is A. Excitatory postsynaptic potential, B. Hyperpolarization, C. Inhibitory postsynaptic potential, D. Repolarization. So that should be A. Exhibitory postsynaptic potential makes postsynaptic neuron more likely to fire cause. means that exhibitory postsynaptic membrane towards threshold እና presynaptic neuron መልእክቱ እንዲቀበል ሞር ላይክሊ ያደርጋል ማለት ነው። ሃይፐርፖላራይዜሽን ኢንሳይድ ሞር ኔጌቲቭ እንዲሆንና ለፋይሪንግ ሌስ ላይክሊ እንዲሆን ያደርጋል ማለት ነው። ኢንሂቢተሪ ፖስት-ሳይናፕቲክ ፖቴንሻሉ ደግሞ ሃይፐርፖላራይዜሽን እንዲፈጠር ያደርጋል። ይሄ ደግሞ ፋይሪንግ ፕሪቨንት የሚያደርግ ነው ማለት ነው። ሪፖላራይዜሽን ፓርት ኦፍ አክሽን ፖቴንሻል ነው። አክሽን ፖቴንሻል ሪከቨሪ ነው። ይሄ ከሳይናፕቲክ ኤግዛይቴሽን ጋራ የተያያዘ አይደለም ማለት ነው። ሶ that should be perfectly A. Question number 10. Which event happen first during synaptic transmission? Synaptic transmission process ውስጥ መጀመሪያ የሚፈጠረው የትኛው ነው ይላል። A. neurotransmitter bind to receptor, B. vesicles fuse with membrane, C. neurotransmitters diffuse across the cleft, D. action potential reach axon terminal. So that should be D. action potential reach axon terminal. Means that the process of synaptic transmission ቅደም ተከተል ስናይ አንደኛው አክሽን ፖቴንሻል አክዞን ተርሚናል ሲደርስ ዘን ቮልቴጅ ጌትድ ካልሲየም አዮን ቻናሎች ይከፈታሉ። ካልሲየም አዮን ቻናሎች ከከፈቱ በኋላ ካልሲየም አዮን ወደ አክዞን ተርሚናል ይገባል ማለት ነው። ወደ አክዞን ተርሚናል ሲገባ ቫሲክልስ ከሴል ሜምብሬን ጋር ፉዝ እንዲያደርግ ያደርጋል ማለት ነው። ዘን ኒውሮትራንስሚተር በቬሲክሎች በኤግዞሳይቶሲስ ሂደት ይለቀቃል። ከዛ በኋላ ኒውሮትራንስሚተሮች ከፖስት ሳይናፕቲክ ሪሴፕተር ጋር ባንድ ያደርጋሉ። ይሄ ኒውሮትራንስሚተር ወደ ሳይናፕቲክ ክሌፍት ዲፉዝ ካደረገ በኋላ ኒውሮትራንስሚተር ከፖስት ሳይናፕቲክ ሪሴፕተር ጋር
ይያያዛሉ ማለት ነው፣ ወይ ባይንድ ያደርጋሉ ማለት ነው። መጨረሻ ላይ ኒውሮትራንስሚተር ከሳይናፕቲክ ክሊፍት ሪሙቭድ ይሆናሉ ማለት ነው። ኒውሮትራንስሚተር ሌላ ምርጫ ስናይ ኒውሮትራንስሚተር ከሪሲፕተር ጋር ባይንድ የሚያደርጉ አምስተኛ ስቴፕ ነው። ቬሲክልስ ከሴል ሜምብሬን ጋር ፉዝድ የሚያደርጉ ሶስተኛ ስቴፕ ነው። ኒውሮትራንስሚተር ወደ ሳይናፕቲክ ክሊፍት የሚለቀቀው አራተኛ ፎርዝ ስቴፕ ነው። ስለዚህ መልሱ ዲ ነው ማለት ነው። የመጀመሪያው ስቴፕ አክሽን ፖቴንሻል አክሶን ተርሚናል ማድረስ ነው ማለት ነው። Question number 11. After neurotransmitter bind to receptor, they must be removed too. ኒውሮትራንስሚተሮች ከሪሴፕተር ሴሎች ጋር ባይንድ ካደረጉ በኋላ ለምንድን ነው ሪሙቭድ የሚሆኑት ይላል። ኤ ኢንክሪዝ አክሽን ፖቴንሻል፣ ቢ ፕሪቨንት ኮንቲኒየስ ስቲሙሌሽን፣ ሲ ስትሬንግዝኒንግ ሳይናፕስ፣ ዲ አለው ካልሲየም አዮን ቱ ኢንተር። So that should be to prevent continuous stimulation. Means that neurotransmitters, if the neurotransmitters stayed, the postsynaptic neuron would fire non-stop. ስለዚህ ኒውሮትራንስሚተሮች ሪሙቭድ ካልሆኑ ፖስት-ሳይናፕቲክ ኒውሮን መልእክቱ እንዳስተላለፈ ነው ማለት ነው። ሳይቆም ሙሉ በሙሉ ኮንቲኒየስሊ እንዳስተላለፈ ያደርጋል። ስለዚህ ይህንን ለማስቆም የግድ ፕሪቨንት ሲሙሌሽንን ለማስቆም ሪሙቭድ መሆን አለባቸው ማለት ነው። ይህን ስናይ አክሽን ፖቴንሻል ሪሌትድ አይደለም። ሎንግ ተርም ስትሬንግዝንግ ዲፈረንት ነው። ካልሲየም አዮን ኢንተሪንግ ይህ የሚፈጠረው በፕሪሳይናፕቲክ ኒውሮን ነው። ስለዚህ ባልሶ በትክክል ቢ ነው ማለት ነው። Question number 12. Which of the following is not a method of neurotransmitter removal? ከሚከተሉት ውስጥ ኒውሮትራንስሚተር ሪሙቫል ያልሆነው ሜቶድ የትኛው ነው ይለናል። ኤ ሪአፕቴክ፣ ቢ ዲግራዴሽን፣ ሲ ዲፉዥን፣ ዲ ማሊኔሽን። ስለዚህ መልሱ ማሊኔሽን ነው ማለት ነው። ዲ ማሊኔሽን means that malign affect conduction speed, not neurotransmitter removal. ሌሎች ሪአፕቴክ ማለት ደግሞ ቢንግ ፓምፕድ የሆኑ ኒውሮትራንስሚተር ወደ ፕሪሳይናፕቲክ ተርሚናል የሚወሰድበት ሪአፕቴክ ይባላል። ዲግራዴሽን ደግሞ ምን ማለት ነው? ኒውሮትራንስሚተሮች ከሳይናፕቲክ ክሊፍት በኤንዛይም ብሬክዳውን ተሰባብረው የሚጠፉ ሂደት ነው። ዲፉዥን ማለት ሲምፕሊ ኒውሮትራንስሚተር ሳይናፕቲክ ክሊፍት ለቆ የሚወጣ ሂደት ነው። ስለዚህ መልሱ በትክክል ዲ ነው ማለት ነው። ስለዚህ ሪአፕቴክ፣ ዲግራዴሽን፣ ዲፉዥንም ሶስቱ ምን ያደርጋሉ? ኒውሮትራንስሚተር ከሳይናፕቲክ ክሊፍት ሪሙቭድ እንዲሆኑ የሚያደርጉ ሜቶዶች ናቸው ማለት ነው። ግን ማሊኔሽን አይደለም ማለት ነው። Question number 13. An inhibitory neurotransmitter typically cause A. Sodium ion channel to open, B. Potassium ion or chloride ion channel to open, C. depolarization, D. exhibitory postsynaptic potential. ስለዚህ ኢንሂቢቶሪ ኒውሮትራንስሚተር እንዲፈጠር የሚያደርገው ፖታሲየም አዮን እና ወይ ደግሞ ክሎራይድ አዮን ቻናል ሲከፈት ነው ማለት ነው። means that opening of potassium ion out or chloride ion in makes inside more negative, causing inhibitions. So when this channel open, neurons become hyperpolarized, making it less likely to fire an action potential. So this process creates an inhibitory postsynaptic potential rather than exhibitory one. ሌሎች ምርጫ ስናይ ኤ ላይ ያለው ሶዲየም አዮን ቻናል ዲፖላራይዜሽን እንዲፈጠር ያደርጋል። ስለዚህ ይሄ ኤግዚተሪ ነው፣ ኢንሂቢተሪ አይደለም ማለት ነው። ዲፖላራይዜሽንም ስናይ ፋይሪንግ ሞር ላይክሊ እንዲሆን ያደርጋል። ስለዚህ ይሄም ኤግዚተሪ ነው፣ ኢንሂቢተሪ አይደለም ማለት ነው። ኤግዚተሪ ፖስታናፕቲክ ፖቴንሻልም ኤግዚተሪ ነው፣ ኦፖዚት ኦፍ ኢንሂቢሽን ማለት ነው። ስለዚህ መልሱ በትክክል ቢ ነው ማለት ነው። Question number 14. If a postsynaptic neuron receives 5 excitatory postsynaptic potential and 5 inhibitory postsynaptic potential simultaneously, what will happen?
አንድ ፖስት ሳይናፕቲክ ኒውሮን ኤግዚተሪ እና ኢንሂቢተሪ እኩል አንድ ጊዜ 5 የሚወስድ ከሆነ ምን ይፈጠራል ይላል። ኤ it fire an action potential, B it becomes hyperpolarized, C it become depolarized, D they cancel each other out. So that should be D, they cancel each other out. Means that equal excitatory and inhibitory input neutralize each other, means that they cancel each other out. They cancel each other out. Firing it fire ABC ስናይ it fire an action potential የሚሆነው ኤግዚተሪ ኢንሂቢተሪ ፖስት ሳይናፕቲክ ፖቴንሻል የሚበልጥ ጊዜ ነው። ወደ it become hyperpolarized የሚሆነው ኢንሂቢተሪ ፖስት ሳይናፕቲክ ፖቴንሻል ሲበልጥ ነው ወይ ዶሚኔት ሲያደርግ ነው። it become depolarized የሚሆነው ደግሞ ኤግዚተሪ ፖስት ሳይናፕቲክ ፖቴንሻል ዶሚኔት ሲያደርግ ነው። ስለዚህ መልሱ ዲ ነው ማለት ነው። question number 15, which mechanism ensures that neurotransmitters removal or do not continuously stimulate postsynaptic neuron? ከሚከተሉ መካኒዝሞች ውስጥ ኒውሮትራንስሚተር ከፖስtsynaptic ኒውሮን ሪሙቭ ማሆኑን ኢንሹር የሚያደርግ ወይ ደግሞ ቀጣይነት ያለው ኮንቲኒየስ ስቲሙሌሽን እንዳይኖር የሚያደርገው የትኛው መካኒዝም ነው ይላል። A opening of calcium ion channel, B enzymatic degradation, C increased action potential frequency, D myelination of axon. So that should be B enzymatic degradation ነው ማለት ነው። So enzymatic degradation is a primary mechanism for terminating signal at synapse. So a specific enzyme in synaptic cleave such as acetylcholinesterase break down neurotransmitter into inactive component. ስለዚህ ስፔሲፊክ ኤንዛይም ሳይናፕቲክ ክሊቭ ውስጥ የሚገኘው አሲታይልኮሊንስተሬዝ የሚባለው ኒውሮትራንስሚተር በማስተባበር ወደ ኢንአክቲቭ ኮምፓውንድ ይቀየራል ማለት ነው። ስለዚህ በዚህ ጊዜ ኒውሮትራንስሚተር ከሳይናፕቲክ ክሊቭ ውስጥ ምን ማለት ነው ሪሙቭድ ሆኗል ማለት ነው። ስለዚህ ኤንዛይማቲክ ዲግራዴሽን ለኒውሮትራንስሚተር ሪሙቫል ኢንሹር ያደርጋሉ ማለት ነው። ካልሲየም አዮን ኒውሮትራንስሚተር እንዲለቀቅ ያደርጋል ወደ ሳይናፕቲክ ክሊቭ ሪሙቫል አይደለም ማለት ነው። ሌላ ኢንክሪዝድ አክሽን ፖቴንሻል ፍሪኩዌንሲው ሲሙሌሽን እንዲቀጥል እንዲጨምር ያደርጋል። ይሄ መልስ ሊሆን ይችላል ማለት ነው። ማሌሽት ነርቭ ኢምፐልስ ኮንዳክሽን እንዲጨምር ያደርጋል። ሳይናፕቲክ ክሊሪንግ አይጠቅምም ማለት ነው። ሶ that should be perfectly B. Thank you for watching this video. Don't forget like, subscribe, share, comment ያለ YouTube channel ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ማርሳት የሌለባችሁ ነገር ምንድነው? ላይክ ያላደረጋችሁ አሁን ላይክ በማድረግ እንደዛውም ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ በማድረግ YouTube channel ቤተሰብ አሁን እንዳትረሱ። እንደዛውም በቴሌግራም በኩልም ይሁን በተለያየ ሶሻል ሚዲያ ከጓደኞች ጋር ሼር ማድረጉ እንዳትረሱ። ቀጣይ ቱቶሪያል ፓርት 5 የአምስተኛ ቱቶሪያል ፓርት 5 ይገስቀርብ ድረስ መልካም ጊዜ ይሁንላችሁ። if you have any question or suggestion or comment, please write under comment until I come back with tutorial part 5. Good time for you. Thank you. Welcome back again.